ዱንያን በስድስት መገለጫ ገለጣት إنما الحياة الدنيا لعب ጨዋታ ነው አለ ጨዋታ እንግዲህ ይሄው ዓለምን አስክሮታል ታዩታላችሁ አይደል ሶላት እየቀረ ነው ሰው ሌሎች ሰዎች ሲጫወቱ ለመመልከት እኮ ነው አንተ ሶላት እያሳለፍክ ያለ አላሁ አክበር እየተባለ هذا اللعب هل هو اكبر لعب ከዚያ በህይወታችን አብዛኛው ጨዋታ ልጅ ጋር ጨዋታ ባለቤት ጋር ጨዋታ ጓደኛ ጋር ጨዋታ ሞባይል ራሱ ፕሌይ ነው لعب ወላሁ መዘናጋት መታለል ነው ከዛስ ወዚና ብልጭልጭ ዴኮሬሽን ሁሉ ነገራችን ወተፋኹር ፉከራ ደሞ አለ አንዱ ላይ የማን መሰልኩ የገሌ እኮ ነኝ እነገሌ ዘር ነኝ የኛ ጎሳ እንዲህ ነው ያንተ ጎሳ ካፈር አልተፈጠረም ከፍቶት ጠብታ አልተፈጠረም አንተስ ألم نخلقكم من ماء مهين فجعلناه في قرار مكين كم يتسيفوا وهل فترناكم منه إيه قرات كم متى تفاخر بهبت بزات تكاثر ملون علماء يفسروا عندنا يهبت بزات وددر ነው ያው ዓለማችን በዚህ ሰክራለች ግለሰቦችም ሁሌ የሚጠቀሙትን ያህል ሳይሆን ከሌላው የሚበልጡበትን ነው የሚፈልጉት ገሌማ ሄዷል እኮ የትና የት አትስራ አይደለም ግን ግባ አደረካት ሌላው ደግሞ ተካሱር በዘር ብዛት ፎክረው حتى زرتم المقابر ይላል زرتم المقابر ቀብር እስከቦኛችሁ ማለት ምንድነው አንደኛው የሞተው ያለውን ሰው ቆጥራችሁ ዝናውርታችሁ አልበቃችሁ ስል እንደገና ወደ መቃብር ሄዳችሁ ነገሌ ብላችሁ በአምዋት መፎከር ጀመራችሁ انا ابن فلان طيب من يهون ወይ ደግሞ حتى متم ودخلتم القبر ሞታችሁ ቀብር እስከገባችሁ ማለት لعب ولهو وزينة وتفاخر بينكم بمكاكلاችሁ ያለ ፉክክር وتكاثر في الأموال والأولاد كمثل غيث أعجب الكفار نباته كذا مجرش علي وما الحياة الدنيا إلا متاع الغرور الدنيا هيوت يمتاليا أكا بجانات زلاكي على اللج الدنيا مال من لا مال له ودار من لا دار له ولها يجمع من لا عقل له አገር የሌለው ሰው አገር አዎ የካፊር አገር ናት ሀብት የሌለው ሰው ሀብት ናት እሷን ብቻ የሚያሳድድ አኺራን የሚዘነጋ አቅል የሌለው ሰው ነው ነገንም ማያስብ ጤነኛ አእምሮ የሌለው ነው هكذا هي ስለዚህ ይሄ ገፍላ ሊወገድ ይገባል ብንንል ይገባል ቀብር ስንገባ አይደለም መባነን ያለብን አሁን ምን ስንቅስ ምን ይዘናል የተመቻቸ ፍራሻችን ላይ ተኝተን ጭልጥ ብለን እንኳን ሌት መነሳት እንኳን ቀርቶ ፈጅር እንኳን የሚያንገዳግደን የሚያዳግተን ሆነን በዚህ መልኩ ነው አኺራ የአላህ ወዳጆች ተተጃፋ ጁኑብሁም ነው ያለው ጎኖቻቸው ይርቃሉ ከመኝታ ረፍት ነስቷቸዋል እንቅልፍ አሳጥቷቸዋል እንዴት ታረገን ይሆን ጌታዬ ብለው በጉጉትና በፍርሃት ለመለመን يدعون ربهم خوفا وطمعا رسول الله صلى الله عليه وسلم ራሳቸው አብዛኛው ለሊት ቆመው ነበር ان ربك يعلم انك تقوم ادنى من ثلثي الليل ونصفه وثلثه وطائفه من الذين معك በዚያ ሁኔታ ነበር የሚያሳልፉት ምን ጨነቃቸው ያወቀ ጨነቀን እንዲሉ ጨነቀው እንዲሉ አኺራ አሳሰባቸው ጉዞ ረጅም መሆኑን አወቁት ለዚህ ነው የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ሁለንተናቸውን ለአላህ የሰጡት ዱንያቸውም ላይ ሰነፍ አይደሉም አኺራቸውም ላይ ከዚያ የበለጠ ትጉሃን ናቸው ዱንያን ለአኺራ ስንቅ ነው የሚያደርጓት ወደዛ ያለፈው ነው የኛ ነው የሚሉት
እዚህ የተጠራቀመው ሳይሆን ማለት ነው። ይሄ ሁላችንም ከራሴ ጀምሮ ራሳችንን ማስታወስ የሚገባን ነው። አይነ ዛት የታለ ስንቁ? ቀጠሮ ደርሷል። አብሽር ሩቅ አይደለም። ኢነሁም የረውነሁ በዒደን ወነራሁ ቀሪበን ብሏል አላህ ሱብሓነሁ ወተዓላ። ቀረበ እቅተረበ ሊናሲ ሒሳቡሁ ሂሳብ የሚደረጉበት ጊዜ ቀረበ። ወሁም ፊ ገፍላ እነሱ ግን በእንቅልፍ ውስጥ ናቸው፣ በመዘናጋት ውስጥ ናቸው። ስለዚህ አላህን ፈርተን ልባችን የአላህ ቃል ሲነገር ደንገጥ፣ የአኺራ ጉዳይ ሲወራ ሰበር ማለት ይገባታል። አካላችን የአላህ ስም ሲወራ መለስለስና መታዘዝ መቻል አለበት። ثم تلين جلودهم وقلوبهم إلى ذكر الله ألم يعني للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ከዚህ የበለጠ የምንመካከረው ነገር የለም። አልአምሩ ጅድ ነገሩ ምር ነው። የሚጠብቀን ነገር ጠንከር ያለ ስለሆነ ለዚያ ነገር ጠንከር ብለን ለአኺራችን ታጥቀን መቆም አለብን። ሄዷል ዱንያው እያንዳንዳችን ነግዷል። ቀኑ ትንሽ ነበረች፣ እሷውም ምናልባት ካለፈችው የቀረችው የምታንስ ነው አብዛኛው። ቁል መታዑ ዱንያ ቀሊል والآخرة خير لمن اتقى ولا تظلمون فتيلا ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر المستضعفين من عبادك المؤمنين في برك وبحرك يا أرحم الراحمين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون